ከሰሞኑ እስራኤል ለሶማሌላንድ ዕውቅና መስጠቱ አነጋጋሪ ሆኖ ቆይቷል። የሶማሌላንድ ዜጎች አደባባይ በመውጣት ደስታቸውን ቢገልጹም የአፍሪካ ህብረት፣ ሶማሊያ እና ግብጽ በእስራኤል ለሶማሌላንድ የተሰጠ ዕውቅና የሶማሊያን የግዛት አንድነትና ሉዓላዊነት የሚጥስ ነው በማለት ውድቅ አድርገውታል። ኢጋድ ለሶማሌላንድ የተሰጣት የተናጠል ዕውቅና የራሱን የድርጅቱን ማቋቋሚያ ቻርተር የሚጻረር መሆኑን ገልጿል። አፍሪካ ህብረት በበኩሉ የአፍሪካ ሀገራት ከቅኝ ግዛት ነፃ ሲወጡ የወረሱት ድንበር እንዲከበር መወሰኑን የገለጸ ሲሆን የሶማሊያን ሉዓላዊነትና የግዛት አንድነት የሚሸራርፍ ማናቸውም ድርጊት አደገኛ ምሳሌ እና በአህጉሪቱ ሰላምና መረጋጋት ላይ መጠነ ሰፊ አንድምታ ያለው ነው በማለት ተናግረዋል። በቀጣይ የእስራኤልን ፈለግ ተከትሎ ዕውቅና የሚሰጡ እነማን ይሆኑ? ምላሻቸው በጉጉት ሲጠበቅ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን ተከትለው ለሶማሌላንድ የሀገርነት ዕውቅና እንደማይሰጡ አስታውቀዋል። ሆኖም የሶማሌላንድ የዕውቅና ጥያቄ እንደሚያጤኑት ፕሬዝዳንት ትራምፕ ለኒውዮርክ ፖስት ጋዜጣ በሰጡት ቃል የተናገሩ ሲሆን ፕሬዝዳንቱ በሶማሌላንድ የዕውቅና ጥያቄ ዙሪያ ውሳኔ ላይ ከመድረሳቸው በፊት ከመካከለኛው ምስራቅ የአሜሪካ አጋሮች ጋር እንደሚወያዩበት ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ፕሬዝዳንት ትራምፕ የአረብ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲጀምሩ ያቀረቡትን የአብርሃም ስምምነት ሶማሌላንድ መቀበሏን ከቀናት በኋላ ከፕሬዝዳንቱ ጋር ሲገናኙ እንደሚያሳውቋቸው ተናግረዋል። ውድ የአዲስ ዜና ቤተሰቦች፣ ለቅምሻ ያህል ከሳምንቱ ወሬዎች መካከል ይህን ከነገርናችሁ ወደ ሳምንቱ ወሬዎች እንሻገር። ለቻናላችን አዲስ ከሆናችሁ ከታች ያለውን የደወል ምልክት በመጫን አዳዲስና ትኩስ ዜናዎች በፍጥነት እንዲደርሳችሁ ያድርጉ። በደብረጽዮን ጉዳይ ፍርድ ቤት ትዕዛዝ ሰጠ። በሌላ ዘገባ የኤርትራው ሚኒስትር ለብልጽግና ትችት አቀረበ። በሌላ መረጃ ኢትዮጵያ ጅቡቲ ገባች። በእነዚህ ዘገባዎች ዝርዝር ዘገባዎችን እናቀርባለን። አብራችሁን ቆዩ። የፌዴራል ጠቅላይ ፍርድ ቤት የቀድሞ የትግራይ ክልል ፕሬዝዳንት ደብረጽዮን ገብረ ሚካኤል የሜቴክ የቀድሞ ኃላፊ ሜጀር ጀነራል ክንፈ ዳኘው አዲስ ዓለም ባለማን ጨምሮ 13 ግለሰቦችም የትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርትን ወክለው እንዳይንቀሳቀሱ የሰጠውን የእግድ ትዕዛዝ የክልሉም ከፍተኛ ፍርድ ቤት አጸደቀ። በኤፈርት አመልካችነት በ3 ዳኞች ውሳኔ እግድ መሰጠቱን የሚገልጽ ሪፖርተር የተመለከተው በፌዴራል ጠቅላይ ፍርድ ቤት ታህሳስ 13 ቀን 2018 ዓመተ ምህረት የተጻፈ ደብዳቤ ተጠሪዎች ዶክተር አረጋይ ገብረ ሚካኤል፣ ሜጀር ጀነራል ክንፈ፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አብርሃም ተከስተ፣ ወይዘሮ ኪሮስ አጎስ፣ ዶክተር ጻድቃነ ማርያም፣ አቶ ሰናይ ካስ፣ ኮሎኔል ካሳይ ተክሉ፣ ወይዘሮ ሸዊት አዲሱ፣ አቶ አታክል ገብረ ሕይወት፣ አምባሳደር አዲስ ዓለም ባለማ እንዲሁም አቶ ጥላውን ታረቀኝ በተመለከተ ዝርዝር የእግድ ትዕዛዝ ሰጥተዋል። የትዕዛዙ ሰነድ እንደሚያስረዳው ታህሳስ 3 ቀን 2018 ዓመተ ምህረት በክስ መዝገቡ ላይ እግድ ከተሰጠ በኋላ አመልካች ታህሳስ 10 ቀን 2018 ዓመተ ምህረት በተጻፈ የእግድ ትዕዛዝ የተጠሪዎች ስም ዝርዝር ባለመጻፉ እና ቃለ ጉባኤዎች በግልጽ ስላልተገለጹ እንዲሁም ለክልሉ ከፍተኛ ፍርድ ቤት ትዕዛዙን እንዲያስፈጽም ይጻፍልን በማለታቸው ነው። የትግራይ ፍትህ ቢሮም ከፍ ብሎ በተመለከተው መሰረት እንዲብራራለት ታህሳስ 8 ቀን 2018 ዓመተ ምህረት በተጻፈ ደብዳቤ በመጠየቁ የፌዴራል ጠቅላይ ፍርድ ቤት ትዕዛዝ ማስተላለፉ ተገልጿል። ከዚህ በማስከተል በሰፈረው ትዕዛዝ በጠቅላይ ፍርድ ቤት የተጀመረው ክርክር ሳይጠናቀቅ ተጠሪዎች የአመልካችን ድርጊት ወክለው ቢንቀሳቀሱ አሁን በስራ ላይ ካለው ባለአደራ ቦርድ ዋና ስራ አስፈጻሚ ጋር ግጭት የሚያስከትል መሆኑን ችሎቱ ስለተረዳ ክርክሩ እስኪጠናቀቅ ድረስ በክልሉ ፍትህ ቢሮ 3 ቃለ ጉባኤዎች እንዳይፈጸሙ ታግደው እንዲቆዩ የተሰጠው ትዕዛዝ እንዳይነሳ ትዕዛዝ መተላለፉ ተመልክቷል። በትዕዛዙ የተጠቀሱት ቃለ ጉባኤዎች የመጀመሪያው የካቲት 8 እና 9 ቀን 2017 ዓመተ ምህረት በተካሄደ የኤፈርት ምክር ቤት ጉባኤ በትግራይ ክልል ፍትህ ቢሮ የሰነዶች ምዝገባ እና ማረጋገጫ ሰኔ 12 ቀን 2017 ዓመተ ምህረት የጸደቀው ቃለ ጉባኤ በማስከተልም ቅድሚያ ከተጠቀሰው ጋር በተመሳሳይ ቁጥር ሰኔ 12 ቀን 2017 ዓመተ ምህረት የጸደቀ የባላደራ ቦርድ ቃለ ጉባኤ ይገኝበታል። ሶስተኛው ደግሞ በምክር ቤት ጉባኤ መሰረት የካቲት 19 ቀን 2017 ዓመተ ምህረት የተደረገ እና በተመሳሳይ ቁጥር በክልሉ ፍትህ ቢሮ የሰነዶች ምዝገባ እና ማረጋገጫ ዳይሬክቶሬት ሰኔ 12 ቀን 2017 ዓመተ ምህረት የጸደቀ የባለአደራ ቃለ ጉባኤ እንዳይፈጽሙ ታግዶ እንዲቆይ የተሰጠው ትዕዛዝ እንዳይነሳ ታዟል። የፌዴራል ጠቅላይ ፍርድ ቤት ትዕዛዙ በትግራይ ክልል መቀሌ ከተማ ከፍተኛ ፍርድ ቤት በኩል እንዲፈጸም ለፍርድ ቤቱ ደብዳቤ እንዲጻፍን ትዕዛዝ በማስተላለፍ መዝገቡን ለመመርመር ለየካቲት 26 ቀን 2018 ዓመተ ምህረት ቀጠሮ መስጠቱን ተገልጿል። በፌዴራል ጠቅላይ ፍርድ ቤት ሬጅስትራል መሰረት አምባው ተፈርሞ እና ማህተም አርፎበት ለትግራይ ክልል መቀሌ ከፍተኛ ፍርድ ቤት ታህሳስ 14 ቀን 2018 ዓመተ ምህረት ወጪ የተደረገው ደብዳቤ በአመልካች ኤፈርት እና በ13ቱ ተጠሪዎች መካከል ስላለው አስተዳደራዊ ክርክር ጉዳይ
የፌዴራል ጠቅላይ ፍርድ ቤት ሶስተኛ ሰበር አጣሪ ችሎት ታህሳስ 4 ቀን 2018 ዓመተ ምህረት የሰጠውን እግድ ትክክለኛ ግልባጭ ከመሸኛ ጋር አያይዞ መላኩን ይገልጻል። የእግድ ትዕዛዙ የደረሰው የትግራይ ክልል ከፍተኛ ፍርድ ቤት አርብ ታህሳስ 17 ቀን 2018 ዓመተ ምህረት በሰጠው ትዕዛዝ የፌዴራል ጠቅላይ ፍርድ ቤት የእግድ ትዕዛዝ እንዲጸድቅ ተጠሪዎችም የሕግ ደብዳቤ እንዲደርሳቸው ትዕዛዝ ማስተላለፉን ለማወቅ ተችሏል። የኤርትራው ሚኒስተር ትችት ለብልጽግና። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ኤርትራ ከግብጽ ጋር የወደብ ትብብር ስምምነት ላይ እንደደረሰች በግምት ላይ የተመሰረተ መረጃ አሰራጭቷል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ተችተዋል። በኤርትራ እና በቀይ ባህር አዋሳኝ ሀገራት መካከል እንዲህ አይነት የወደብ ትብብር ካለ በኤርትራ ብሔራዊ ጥቅም ላይ የተመሰረተ እንጂ ሌላ ፖለቲካዊ ዓላማ ያለው ተደርጎ ሊወሰድ እንደማይችል የማነ ገልጸዋል። ኤርትራ ጥንታዊ ታሪክ እንዳላት በመዘርዘር ኢትዮጵያ ወደ ቀይ ባህር የደረሰችው ኤርትራ በ1950ዎቹ በፌዴሬሽን ከኢትዮጵያ ጋር የተዋሃደች ጊዜ ብቻ ነው ያሉት የማነ ኢትዮጵያ የራሷ የባህር በር ባለቤት ለመሆን አንዳችም ሕጋዊ፣ ታሪካዊ፣ የደህንነት እና የንግድ አመክንዮ የላትም በማለት የመንግስታቸውን አቋም በድጋሚ ገልጸዋል። የማነ የአልጀርሱ ስምምነት 25ኛ ዓመት በቅርቡ በታሰበበት ወቅት የተባበሩት መንግስታት ድርጅት፣ አውሮፓ ህብረት እና በርካታ ሀገራት ያወጧቸው መግለጫዎች የሀገራትን የግዛት አንድነትና ሉዓላዊነት ያረጋገጡ ናቸው ብለዋል። በቅርብ ጊዜ በቀጠና የሚነሱ የኤርትራ እና ግብጽ ትብብር ወሬዎች የተለያዩ ትችቶችና አስተያየቶችን አስነስተዋል። ምንም እንኳን ይፋ የተፈረመ ስምምነት መኖሩ እስካሁን ባይረጋገጥም ጉዳዩ በክልል ጂኦፖለቲካ ውስጥ ከባድ ውጥረት ፈጥሯል። አንደኛው ትችት የሚመለከተው የክልል መረጋጋትን ነው። ብዙ ተንታኞች ግብጽ በቀይ ባህር አካባቢ ወታደራዊም የደህንነት ይዞታ ካገኘች ይህ የኃይል ሚዛንን ሊያበላሽ እንደሚችል ያስጠነቅቃል። ቀይ ባህር አስቀድሞ በዓለም ኃይሎች ትኩረት ውስጥ ያለ ክልል ሲሆን ተጨማሪ የውጭ ኃይል መግባት ውጥረትን ሊጨምር ይችላል የሚል አስተያየት በርክቷል። ሁለተኛው ትችት ከኢትዮጵያ ጋር ተያይዞ ይነሳል። ግብጽ ከናይል ውሃ ጋር ከገርብ ጉዳይ ጋር በተያያዘ በኢትዮጵያ ላይ ያለው ፖለቲካዊ ግጭት ከኤርትራ ጋር የሚነገር ትብብር እንደ ዲፕሎማሲያዊ ግፊት መሳሪያ ሊጠቀምበት እንደሚችሉ ጥረት በመፍጠር ይህ ሁኔታ በሆርን ኦፍ አፍሪካ የተለያዩ ግጭቶችን ሊያባብስ ይችላል ተብሎ ይታሰባል። በሌላ በኩል አንዳንድ አስተያየቶች ኤርትራን በተመለከተ የሚቀርቡ ሲሆን ኤርትራ በብዙ ዓመታት የዓለም አቀፍ መገለል ውስጥ ቆይታለች። ስለዚህ ከግብጽ ጋር የሚነገር ትብብር ኢኮኖሚያዊ እና ዲፕሎማሲያዊ መተንፈሻ ሊሆንላት ይችላል የሚሉ አሉ። ነገር ግን ተቋሚዎች ይህ አይነት ትብብር ኤርትራን የሌሎች ሀገር ፖለቲካ መሳሪያ እንዳትሆን ጥንቃቄ ያስፈልጋል ይላሉ። በአጠቃላይ የኤርትራ ግብጽ ስምምነት ወይም ትብብር ለሀገራቱ እንደ ኢኮኖሚያዊ ድል ቢታይም በክልሉ ያለውን የፖለቲካው ውጥረት ሊጨምር የሚችል አደጋ ይዞ ይመጣል የሚለው ትችት ጎልቶ ይሰማል። ስለዚህ ጉዳዩ በግልጽነት በዲፕሎማሲ እና የቀጠናው ሀገሮችን ስጋት በሚያካትት መልኩ መነጋገር አስፈላጊ እንደሆነ ሐሳቦች ከዚህም እየተነሱ መሆኑ ተመልክቷል። ግብጽ የዶራሌ ወደብን ለማልማት ከጅቡቲ ጋር ተስማምታለች የሚሉ ዘገባዎች የቀጠናውን ትኩረት በሳቡበት ወቅት ኢትዮጵያ ከጅቡቲ ጋር ያላትን ግንኙነት ለማጠናከር ያላትን ቁርጠኝነት ዳግማ አረጋግጣለች። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራ በኢትዮጵያ የጅቡቲ አምባሳደር አብዲ መሐመድን ሐሙስ ዕለት በጽህፈት ቤታቸው ተቀብሎ ማነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። በውይይቱ በንግድ፣ በትራንስፖርት፣ በሎጂስቲክስ፣ በኢነርጂ እና ቀጣይ ትስስርን ጨምሮ በዋና ዋና የትብብር መድረኮች ላይ ትኩረቱን ያደረገ እንደነበር ሚኒስቴሩ ገልጿል። የውጭ ጉዳይ ሚኒስቴር አምባሳደር ሀድራ በኢትዮጵያ የጅቡቲ አምባሳደር ጋር ባደረጉት ውይይት ወቅት ግብጽ በጅቡቲ ወደቦችን ለማልማት አድርጋለች ስለተባለው ስምምነት መነሳቱና አለመነሳቱን በተመለከተ የሁለቱም ሀገራት ከፍተኛ የሥራ ኃላፊዎች በኢትዮጵያና በጅቡቲ መካከል የሚደረግ ቀጣይነት ያለው ትብብር ለቀጠናዊ መረጋጋት ያለውን ጠቀሜታ ተነጋግረውበታል ተብሏል። በተጨማሪም በአፍሪካ ቀንድ እየታዩ የሚገኙ ሰፋፊ ለውጦች ባሉበት ወቅት ትብብር ማድረግ ወሳኝ መሆኑን ጠቁመዋል። በተጨማሪም በቀጣይ ሁለቱንም ሀገራት የሚመለከቱ ስትራቴጂካዊ ጉዳዮች ላይ ለመንከር የጋራ የሚኒስትሮች ኮሚሽን ስብሰባ ማካሄድ አስፈላጊ መሆኑን አሳስበዋል። ከዚህ ቀደም እንደሚታወቀው ካይሮ በጅቡቲ የሚገኘው የዶራሌ ወደብ እንዲሁም በኤርትራ የሚገኘውን የአሰብ ወደብ ለማልማት ከስምምነት ላይ ደርሳለች። ግብጽ በሚስጥር በፈረመችው ስምምነቶች መሰረት በኤርትራ የሚገኘውን የአሰብ ወደብ እንዲሁም በጅቡቲ የሚገኘውን የዶራሌ የኤደን ባህረ ሰላጤ ወደብ ለማዘመን መስማማቷ የወደቦቹን አቅም ከማሳደግ ባለፈ ለጦር መርከቦች የሚሆኑ መርገጫዎችን እንዲሁም ለጥቂት የልዩ ኮማንደር ጦር አባላት ማረፊያ የሚሆኑ ተቋማትን መገንባት ያካትታል ተብሏል። ሁለቱም ወደቦች አውሮፓን፣ መካከለኛው ምስራቅን፣ እስያንና ምስራቅ አፍሪካን የሚያገናኘው የቀይ ባህር ደቡባዊ መግቢያ እና ወሳኝ የባህር መስመር በሆነው በአቤል መንደብ አቅራቢ ይገኛል። ሁለቱንም ሀገራት ኤርትራና ጅቡቲን የምትዋሰነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዶራሌ ወደብ ላይ ትገኛናል።
በመሆኑም በዋና የባህር መውጫዋ በቀይ ባህር ላይ ጎረቤት ሀገራት ግዛታዊ ወይም ወታደራዊ ይዞታ ለመመስረት የሚያደርጉትን ጥረት ለረጅም ጊዜ ስትቃወም ቆይታለች። ተንታኞች ይህ የወደብ ስምምነት የግብፅ ወደ አፍሪካ ቀንድ መጠጋት ስትራቴጂክ አካሄድ እንደሆነ አድርጎ ያነሱታል። ግብፅ በቀይ ባህር መጓጓዣ መስመሮች እና የስዊዝ ቦይ ደህንነትን ለመጠበቅ የዶራሌ ወደቡ ወሳኝ እንደሆነ ታምናለች። ጅቡቲን በተመለከተ ከግብፅ ጋር ያደረገችው ስምምነት ከውጭ ኃይሎች ጋር ሚዛን ለመጠበቅ የምትጠቀምበት ሌላው ካርድ ነው የሚሉ አስተያየቶች አሉ። ውድ የአዲስ ዜና ቤተሰቦች በሳምንቱ ከተሰበሰቡ መረጃዎች ዋና ዋናዎችን መርጠን አቀረብንላችሁ። የደወል ምልክቷን በመጫን ቤተሰባችን እንዲሆኑ በአክብሮት እየጠየቅን እንሰናበታለን።